ሰላም ጤና ይስጥልኝ እንዴት ናችሁ? እኔም ካንቻችን ጋር ሆነሽ ነይን ማቻች ፍቅር እንዴት እኮ እንደምወደው የኔ አባት ደግሞ በቅርቡ ልንጋባ ስለሆነ የሳጃቢ ትሆናለህ የሱ እንዴት ወይ ማጀብ ሞቶ ለቅሶ ላይ ሙሾ ወርኩ አጅቦላ አንተማ ይሆድህን በሆድህ አድርገህ በቃ እሺ ሄላ ሰላም የዮሴፍ ጮኛ ነሽ? አዎ ነኝ። ቶንሲሉን ታሞ ሆስፒታል ገብቶ ነበር። ወይኔ አባት አዎ ቶንሲል ለቶንሲል እንደዚህ ከሆነች ሌላ ነገር ብትባል ሰውት ትመላለስበት ነበር ሆስፒታል ገባ። የምትመላለስበት ቶንሲል ላይ መለስ ይዘው ሄዳለች። ናይ ባክሽ ሬሳሽን ሰብስቢ ቦታ ይዞብናል ብዙ ታማሚ ያለ። ምን ወይኔ ከሰርሽ እስካሁን ድረስ ፍቅርሽ በቃ ላይ ወደቀ ማለት ነው። እርግጠኛው አታልቅሽ። አባትሽማ በሕይወት አለ። የኔ ባል ተይ በድን ባል አይባልም። በድንባር አይባልም። ስንት ነገር አቅደን ስንት ነገር በልተናይ ይጣል። ምን እቅዳለ? ከዚህ በኋላ ካንቺ ልቅ ላፈሩ ይቀርባል እሱ። ወይኔ ጉዲ አንተማ ተሳለ በቃ ይሄን አስተያየት አያችሁት? በቃ ተመቸው ተስማማው እኮ ከዚህ በኋላማ አገኛት ብቻው ነው። ወይ ያላ ወጣት አይሙት ወጣት አይሙት ወጣት አይሙት አረዳሽ በቃ ተስማማህ? አገኛት በቃ ከዚህ በኋላ ይሄን ፈገግታው ላየው ሀዘን የተቀላቀለበት የሚመስል ደስታ ይላል። በቃ ይሄ ነው እንዴት አንተ ስሜትህን እኮ ብትናገር ነው እስከ ዛሬ በቃ ምናልባት አንተም ቦታ ሊኖራት ይችል ነበር፣ ታስብበት ትችል ነበር። እድልን ራስህ አበላሽተህ ነበር። ግን በመጨረሻም ቢሆን እሷን አግኝተሃል። የተመኘውን አላጣህም። ይሁን እሺ፣ ወደ ቀጣይ እንለፍ። እግር ኳስ ማለት ለኔ ነፍሴ ነው። ለመጀመሪያ ጊዜ እግር ኳስን ጥበብ ያየሁት በሞሶሎኒ ነበር። ማለት ሞሶሎኒ ማለት ሮኒ ማለት ነው። ምንድነው የምቀላቅለው ብራዘር? ኬት እሺ ሄው ንግግር ሌላ ተግባር ሌላ ይላችኋል። ይሄ ነው በቃ ስንት ሰክሶ እሺ የኔ ስለሆነ ነው አይቆጠርም። ምንድነው አንቺ እንደዚህ ነው እንደተነጋገርነው? ምን ልትል ነው ደግሞ? እንደውም አልጫወትም። እንደውም ወደ ቤቴ ነው የምሄደው። አንተ ያማሃል እንዴ? ያማሃል። ድሮም ራሴን እኔ ነኝ ያስናኩት። ከአርቲስቶች ጋር መጫወት ያለብኝ ሰውዬ። ታዋቂ ሰዎች ማን ኔክስት ዊክ በፔፕሲ የተዘጋጀ ማንኛውም ደግሞ እንደዚህ የማትችሉትን ነገር እችላለሁ ብላችሁ የምታወሩ ሰዎች የሆነ ሰዓት መፈተናቸው አይቀርምና እንደዚህ ባካችሁ አፋችሁን ትንሽ ቆጠብ አድርጉ። ወደ ቀጣይ እንለፍ። ውስጥ ሻርክ ቢመጣብህ ምን ታደርጋለህ? በመጀመሪያ የትኛው ውሃ ነው? አሁን አዲስ አበባ ውስጥ ሻርክ ውሃ ውስጥ አይደለም፣ አሁን ውቅያኖስ ውስጥ ሆኜ ማለት ነው፣ ወይም ደግሞ ትልቅ ባህር ውስጥ ሆኜ ነበር። ወይኔ በቃ የሚጣ ሌላ ታሪክ ውስጥ አስገብቷቸዋል። ግን እዛ ምን እሰራለሁ? ጀልባ አይደለም ምን እሰራለሁ? ወስደህ እዚያ ውስጥ የከተልከኝ አሁን ምን እሰራለሁ? በቃ ይምር አድርገው እኮ አስበውታል። በቃ አይምሯቸውን አስባቸዋል። ያረድማይኔ እንዳላቀጥኩ ጌዚ እንዳይንጣጠሉ እንዳይሆን ጨዋታው አሸናፊውን እንደመውጣ ስላወቁ አበባ ይዘው ውጭ ላይ እየጠበቁኝ ነው። ኧረ እንኳን ደስ አለ። ተዝረከረኩልህ። በቃ እቺ የቃጠሎ ፕሮግራም ስንት ጉር ታሳየናለች። ገና ሌላ ታሪክ ውስጥ አልገቡም። እንደ ኢትዮጵያ ውስጥ የተኛው ምናምን ተባረከ። ስላስደነገጣቸው ይመስለኛል ትንሽ ማሰብ ትጠይቃለች። ያው ስለሚያቃጠል ምናምን ለዛ ነው። ወደ ቀጣይ እንለፍ እስኪ። ኧረ ምን አይነት ተምች ነው? ቴንደሱን ይዞ ከቻላለም እንዴ ቦታው ላይ። ኧረ እንደው አልቻልንም እኮ አሁንም አልቻልንም። በቃ ግሮ እሺ፣ ወደ ቀጣይ እንለፍ። እኔ ምስቴክኒ ጨራሽው አይደል? ኧረ ምን ጨረስኩ እና ማን ጨረሰው? አንድ ጊዜ ጆሮሽን አንድ ጊዜ ጥፍርሽን እየጎረጎርሽ የጨረሰው አንቺ አይደለሽ? ኧረ እኔማ ጥፍሬንም ጥርሴንም ሞጆሌንም አወጣሁ እዛው ነው ሞጆሌ። ላሽ ላሽ
ይሄማ ገለሻቸዋል ማለት ነው ቤተሰቡ በጠቅላላ በቃ እንዳለ አይቆጠሩም እኮ አሁን ያውጤት ተጠቀሙትን ነገር እንግዲህ ወደ ኋላ ተመልሰው ሲያስቡት እዛው ነው የተጠቀምኩበት መልሽ የምመልሰው እኔ ማወቅ የምፈልገው እዚህ ላይ ምን አደረጓት እቺን ሴት ምን አደረጓት የሚለውን ብቻ ነበረ እሺ ወደ ቀጣይ እንለፍ ምንድነው ደግሞ አረላ ደመቤቴ አረይበት አረበቀኝ እናንተ አቤት 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 አረ ቪዲዮ ኤዲተሮች ግን እንደው አልቻልንም እኮ አሁንማ በቃ ልንፈነዳ እኮ ነው እሺ ይሁን በቃ ይሁን ወደ ቀጣይ ልሰራችሁ ሚስትናት ይደመልክ ሚስቴ ነሽ በቃ እያማለለ ነው እንደዛ ሲቃላቀም ነው የሚለው ምን ነው እንዴ ፍቅር ሲገለጽ ያስለቅሳል ማለት ነው ልታስረግዘኝ ነው አንተን የሚያክል ሰውዬ የስንት ዓመት ህፃን ልጅ ጋር እንግዲህ እንደዚህ ሪሌሽን ቢጀምር ነው እንደዚህ ሙድ የተያዘብህ ልታስረግዘኝ አረዳሽ እቺማ እቺ ጫን ያለች ናት ውድ ቤተሰቦቼ ዛሬ ፕሮግራማችን ይሄን ይመስል ነበር ፈታ እንዳላችሁ አልጠራጠርም ለማንኛውም በቀጣይ በአሪፍ ፕሮግራም እስከምንገናኝ ሀሪፍና መልካም ጊዜ ተመኘው መልካም ቀን ይሁንላችሁ